ሰላም ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለሁኝ ፈጣሪ ይመስገን። በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ በዚህ ዩቲዩብ ቻናል የተለያዩ መጽሐፎችን እናነባለን። የተለያዩ ትምህርቶችን እና አዝናኝ ቆይታዎችን ከኔ ጋር አብራችሁ ታሳልፋላችሁ ማለት ነው። የዛሬው መጽሐፋችን የሚሆነው እንግዲህ እመጓ መጽሐፍ ነው። ክፍል 1ን እንጀምራለን። አብራችሁን ቆዩ። ምዕራፍ 1 ቦሌ ዓለም አቀፍ አውሮፕላን ማረፊያ ስደርስ ከምሽቱ 1 ሰዓት ተኩል ሆኖ ነበር። ከመኪና እንደወረድኩ ሻንጣዎቼን አውርጄ ለእነሱ በተዘጋጁ ጋሪዎች ላይ አድርጌ እየገፋው ወደ ውስጥ በፍጥነት ገሰገስኩ። ከዚህ በፊት ዓለም አቀፍ በረራ አድርጌ ማላቅ እስኪመስለኝ ድረስ ከነበርኩበት የመቸኮልና ግራ የመጋባት ስሜት ውስጥ የመለሰኝ አንተን እኮ ነው፣ አትሰማም እንዴ? ትኬትን አሳይ እኮ ነው የምልህ የሚል ቁጣን ያዘለ የአንድ ሴኩሪቲ ንግግር ነበር። ከሀሳቤ በፍጥነት ተመልሼና ደንገጥም ብዬ ይቅርታ ጠይቄ ትኬቱን ከፓስፖርቴ ጋር በአንድነት ሰጠሁት። እያዳመጥክ አትሄድም እንዴ? ምን ሆነሃል አለኝ። በማፈር ስሜት ውስጥ ሆኜ ይቅርታ ስጠይቀው ትኬቱን በፓስፖርቴ ውስጥ አድርጎ ፊቴን አትኩሮ እያየ መለሰልኝ። ምን ሆኜ ነበር እያልኩና ራሴን እየወቀስኩ ስገባ ነበር ቦሌ ድረስ ያደረሰኝን ተክሊን እንኳን ሳልሰናበተው እንደገባው ያስተዋልኩት። ከሀሳቤ ራሴን እንደምንም አረጋግቼ የበር ላይ ፍተሻውን አልፌ ወደ ውስጥ በመዝለቅ ካሉት የመንገደኞች ማስተናገጃ ዴስኮች ወደ አንዱ ወረፋዬን ጠብቄ ጠጋ አልኩ። ጤና ይስጥልኝ፣ ወዴት ነው የሚሄዱት? አለችኝ ወጣቷ የአየር መንገድ ሰራተኛ። ወደ ዋሽንግተን ነው አልኩኝና ፓስፖርቴንና ትኬቴን ሰጠው። ቪዛና ትኬቱን ከመረመረች በኋላ የኮምፒውተሩን ቁልፍ እየነካካች የት ነው የሚያርፉት አለችኝ። ለጊዜው ማረፊያዬን አላወቅኩም። እዛው ስደርስ ሆቴል ፈልጌ ነው የማርፈው አልኩኝ። ከጉዞ በፊት ማረፊያውን ካላወቁ ሲስተሙ ማሳለፊያ ቅጽ ለማውጣት አይችልም አለችኝ። እንዴ ታዲያ ያላዘጋጀሁትን አሁን ባለቀ ሰዓት ምን አደርጋለሁ አልኳት። አዝናለሁ፣ ምናልባት ዘመድ ወይም ጓደኛ ዋሽንግተን ካሎት ስልክ ደውለው አድራሻ መቀበል ይሻላል አለችኝ። አረ እኔ የማውቀው ማንም የለም፣ ስም ባስታውስም ስልክ የለኝም። ባቅስ ድንገት ደውዬ ልመጣ ነው የቤትህን አድራሻ ስጠኝ ብል ምን ይባላል አልኩኝ በሀሳቤ። እዛው እንደቆምኩ በሀሳብ መንገዴን አይታ ይቅርታ ሌላ መንገደኛ ማስተናገድ ስላለብኝ ቦታውን ቢለቁልኝ አለችኝ በታላቅ ትህትና። እሺ አልኩና ቀልጠፍ ብዬ ወደ ኋላ ፈገፈግኩ። ወዲያው አንድ ዘዴ መጣልኝ። በእጄ ያለው ሞባይል ሽቦ አልባ ወይም መደበኛ ስልክ ባለበት አካባቢ ኢንተርኔት ማየት ያስችላል። ወዲያው ዋሽንግተን ፕላስ ሆቴል የሚል ጻፍኩና ጎግል እንዲፈልገው ገፋሁት። ወዲያው በርካታ ሆቴል እስከ አድራሻው ይዞ መጣ። አንዱን መረጥኩና ወደ ካውንተሩ ጠጋ ብዬ አንዱን አድራሻ ነገርኩ። የኮምፒውተሩን ቁልፍ ስታንቋቋ ቆየችና ሻንጣውን እዛ ጋር ያድርጉት አለችኝ። እኔም እንደ ዘንዶ እየተሳበ ከሚሄደው ሸራ መሰል ንጣፍ ላይ አስቀመጥኩ። መልካም በረራ ብላ የመሳፈሪያውን ቅጽ ከጉዞ ሰነዶቼ ጋር መለሰችልኝ። የእጅ ሻንጤን ይዤ ለበረራ ወደምጠባበቅበት ውስጠኛው ክፍል እያመራው አሁን ኢንተርኔት ባይኖር እውነት ሊያስቀሩ ይኖራል አልኩ ለራሴ። እንደው ይህ ኮምፒውተር የሚባል የፍጥነቱን ያህል እጅግ ቀሽም ነው አልኩ አሁንም ለራሴ። ኮምፒውተሩ ምን አደረገ? እንዲሰራ ወይም እንዳይሰራ ያደረጉት ፕሮግራመሮቹ ናቸው። በቃ ይሄ የሰለጠነው ዓለም ከቴክኖሎጂ ጋር ከናሰራር ድክመቱ እኛ ጋርም ሰተት ብሎ ገባ ማለት ነው። የህሊና ውስጥ ጥያቄ ነበር። በምዕራቡ ዓለም ቴክኖሎጂና የሰለጠነ አሰራሩ እንዳለ ሆኖ እንዲህ አይነት የሰብአዊነት ሴቶችን ማጥፋቱ ግን ከባድ ዋጋ እያስከፈላቸው ነው። አሁን በዚህ ፕሮግራም መሰረት ኮምፒውተሩ ሰዎችን የሚያውቃቸው እንደ ቁጥር ነው። የሚጠይቀውን ስሰጠው ይፈቅድልኛል፣ ካጣም ይከለክለኛል። አለቀ በቃ። ሰው ቢሆን ወይም ሰብአዊ ሴቶች ባይጠፋው ኖሮ ሆቴል ቀድሜ አለመያዜን ብቻ መንገዴን ሊከለክለኝ አይችልም ነበር። እሷስ እንዴት ደውለ ጠይቅ ትለኛለች? የእጅ ሻንጤን እያጎተትኩ አመስግና ከሸኘችኝ አስተናጋጅ ጋር በሀሳቤ ሙግት ገጠምኩ። ለምን በሌላ መንገድ አድራሻውን ለመሙላትና ለመርዳት አላሰበችም? በቃ ሰውም እንደ ኮምፒውተር ሰብአዊነቱን ሊተው ነው ማለት ነው። ምዕራቡ ዓለም የተጎዳው አንዱ በዚህ ነው። አሻባሪዎች ሳይቀር የኮምፒውተር ፕሮግራመራቸውን
ውስንነት ስለማያውቁ ልክ እኔ እንዳደረኩት ከበይነ መረብ አስሰውና ኮምፒውተሩ የሚጠይቃቸውን ሰጥተው አልፈው የሚፈልጉትን አደጋ ለማድረስ የሚችሉት የዘመናዊና ቴክኖሎጂ አገዝ ስራዎች ሰብአዊ እሴት ማጥፋታቸውን እንደ በጎ አጋጣሚ በመጠቀማቸው ነው። ታዲያ ይህ አሰራር እኛ ጋር እየተገለበጠ መምጣቱስ ምን አደጋ ይኖረው ይሆን? ከቀጥታ አደጋዎቹ ደግሞ ሰዎች ራሱ ሰብአዊ እሴቱን እያጠፉ መሄዳቸው የበለጠ እያሳሰበኝ ቀሽምነቱንም ከኮምፒውተሩ ወደ ሰው አስተላልፌ ወደ ውስጥ ገባው። የውስጠኛውን ፍተሻ አልፌ ወደ መቆያ ኮሪደር እንደደረስኩ የመሳፈሪያ ጊዜያችን ደርሶ ስለነበር ግቡ ተባልን። ጉዞ የተጀመረው በሰዓቱ ነበር። የኢትዮጵያ አየር መንገድ ቦይንግ 767 አውሮፕላን አኮብኩቦ ሲነሳ ምንም መንገጫገጭ ሳያሰማ እንደ ነብር ብድግ ብሎ እንደ ንስር መሰስ አለ። ከዚያም ከፍታውን በፍጥነት እየጨመረ የግራ ክንፉን ወደ ታች የቀኝ ክንፉን ወደ ላይ አሰይፎ ተንደርድሮ ከተነሳበት ሰሜን ምስራቅ አቅጣጫ ቀስ በቀስ ወደ ግራ ዘወር በማለት አንዳች የደስደስ ስሜት እየለገሰን ደመናውን እየሰነጠቀ የሰሜን አቅጣጫን ይዞ ወደ ባህር ዳር ከዚያም በካርቱም አድርጎ ወደ ሮም ይከንፍ ጀመር።